ብዙ ፈተና አለ። ኢየሱስን ተቀበሉ ይሉናል። እኛ ተቀበልነው ቆይተናል። እስጢፋኖስ አዲስ አበባ ታውቃላችሁ አይደል? ወደዛ ሲሄድ ሁለት ሰዎች አባባ አቤት አልኳቸው። ኢየሱስን ያውቁታል እንዴ? እንዴ በ40 ቀን እኮ ተነስቻለሁ ክርስትና እኔ ዛሬ አይደለም የማውቀው አልኳቸው። በኋላ ተነጋገሩና ቁጭ ብለው ቀሩ። እዛ ደግሞ አንዱ መንገድ እዚሁ ያጋጥመኝ እየወጣን እየጠበቀኝ ወደ ቄራ ነበር መሰራው በፊት። አሁን ምን አለኝ? ኢትዮጵያን እኮ ደሃ ያረጋት አለ። ኦርቶዶክስ ነው አለ። ምን አድርጎ አልኩት። ስራ እንዳይሰራ ህዝቡን ነገ ማርያም ናት ነገ ቄርቆስ ነው ምናምን እያሉ አለ። እንዴ ደግሞ እኮ እነሱ እኮ ያማልዱም አለ። እንዴ አንተ መጽሐፍ ቅዱስ ታውቃለህ አልኩት። አይ እኔ እኮ ባስተር ነኝ አለ። ባስተር ምን ማለት ነው አልኩት። መምህር ማለት ነው አለ። ታዲያ ማቴዎስ ምዕራፍ 10 ቁጥር 49 ላይ ምንድን ነው የሚለው አልኩት። ንገረኝ አልኩት። መማለድ እንዴት ያለ ነው አልኩት። ባዶ ውሃ እንኳን የጠጣ በእነሱ ቀን እምራለሁ ይላል አይደለም? እርፍ አላልኩ። ከዛ ወዲህ በቃ ጠየቀኝም አይመጣም። በጣም ያናድዱሃል አንዳንዴ እያወቁ ለማሳዛት። እኔ ይኸው መቼም እንደምታወት የፎቅ ጊዜ ነው። እኔ ለስጋዬ ብዬ ነፍሴን ሸጬ የፎቅ ቢሰውኝ ገደል ይግባዝ። እኔ ዘመዴ እግዚአብሔር እና ተመስገን ጤነኛ ነኝ እግዚአብሔር ይመስገን።